የዛሬ የወጣቶች ትልቁ ችግር ምንድን ነው? አንተ ወጣት ነህ፣ ህልም አለህ፣ ግን በውስጥ ያለ ጭንቀት እየጨመረ ነው። ሰላም ውድ ተመልካቾቼ፣ ዛሬ በጣም አስፈላጊ ነገር ላይ እንነጋገራለን። ዛሬ የወጣቶች ትልቁ ችግር ምንድን ነው? ስራ፣ ገንዘብ ወይስ ተስፋ ማጣት? ይህን ቪዲዮ እስከ መጨረሻ ብትመለከቱት ምናልባት ራሳችሁን በእርሱ ውስጥ ታገኛላችሁ። ወጣቱ ስላለበት ሁኔታ በማህበረሰቡ ከሚነሱ ችግሮች መካከል አንዱና ዋነኛው ስራ አጥነት መሆኑ ላይ ሁላችንም እንስማማለን። ዛሬ ብዙ ወጣቶች ይመረቃሉ፣ ሰርተፍኬትም ይይዛሉ፣ ግን ስራ አያገኙም። ትምህርት ተማር፣ ስራ ታገኛለህ ተብሎ ነበር። ክህሎት ያዳበሩ ስልጡን ወጣቶችም ስራ ሲያገኙ አይታይም። ይህ ሁኔታ በቀጥታ ማህበራዊና ኢኮኖሚያዊ ጫና ማምጣቱ እሙን ነው። ነገር ግን በዚህ ብቻ አያበቃም። ሌላም ከባድ ችግሮችን በግለሰቦች ላይ የሚያመጣ ሲሆን ከሚያመጣቸውም ችግሮች መካከል ተስፋ ማጣት፣ ራስን መናቅ፣ እኔ ምንም አይደለሁም የሚሉ የሐሳብ መርዞችን ወደ አእምሯችን እንዲመጡ ያደርጋል። ተስፋ ማጣት ምንድን ነው? ተስፋ ማጣት ማለት መሸነፍ አይደለም፣ መድከም እንጂ። ህልም አለህ ግን እንደማይደርስ መሰማት፣ መሞከር አለ ግን ምንም አይቀየርም ማለት። ውጭ ላይ ሰላም የተረጋጋ ልንሆን እንችላለን፣ በውስጥ ግን መፍራት የሁልጊዜም ተግባራችን ይሆናል። ተስፋ ማጣት አንድ ቀን የሚመጣ ሳይሆን በቀን በቀን የሚገነባ ነው። ተስፋ ማጣት እንዴት ይጀመራል? ብዙ ጊዜ ስትሞክር ነገር አይሰራም። ነገ ይሻላል ብለህ ብዙ ጊዜ ትጠብቃለህ። ከዚያ በኋላ ምናልባት ለኔ አይደለም ትላለህ። እዚህ ላይ ችግሩ ይጀምራል። ሰውየው ሁኔታውን አይጠላም፣ ራሱን መጥላት ግን ይጀምራል። ተስፋ ማጣት የሚያመጣቸው ምልክቶች ምንም አይሆንም ብሎ መናገር፣ ከሰዎች ራስን ማራቅ፣ የሚያስደስቱ ነገሮች እንኳን አያስደስቱ። በዚህ ሁኔታ ውስጥ አእምሯችን የሚመጡ የህይወትን የሚቀይሩ ሐሳቦችን ለመተግበር እንድንቸገር የሚያደርገው ነገር መጀመርን እንድንፈራ ያደርጋል። ይህ ሁሉ ስንመለከት ተስፋ ማጣት የአእምሮ ችግር የመጀመሪያ ደረጃ ነው ሲሉ ምሁራን ይስማማሉ። መጀመሪያ ስራን አይጠላም፣ ቀጥሎ ስርዓቱን ይጠላል፣ መጨረሻ ግን ራሱን ይጠላል። ይህ ነው ተስፋ ማጣት። እንደ መፍትሄም ተስፋ ማጣት የህይወት መጨረሻ አይደለም፣ ብዙ ልንማርበት ልንጠነክርበት የሚገባ እረፍት እንጂ። ይህንን መቀበል መድከም ልክ የሚሆንባቸው አግባቦች አሉ። መተውን መቀበል የለብንም። ችግርን አንተን አይገልጽህም። ችግርህና አንተ ላትለያዩ የተቆራኛችሁ አይደላችሁም። ሁኔታዎችና ጊዜ በአጋጣሚ ሁሉን ነገር ይቀያይረዋል። ከሰዎች ጋር መወያየት አስፈላጊ ነው። ምናልባትም የምትፈልገውን ቁልፍ የያዘ ሰው ሊረዳ ይችላልና። እስካሁን ካልተሳካልህ ምናልባት ዘግይተሃል፣ ነገር ግን አልጠፋህም። ሌላው በዚህ ሁኔታ ውስጥ ሆነን ሊፈጠር የሚችል ነገር ራስን መናቅ ነው። ራስን መናቅ ማለት ሌሎች ሲያሳንሱ አይደለም፣ አንተ ራስህን ስታሳንስ ነው። ይህም ማለት ራስህን ከሌሎች በታች ማየት፣ ስኬትን ማሳሳት፣ ሁሉም ነገር እድል በር ያልፋል፣ እድል የለኝም ብሎ ማሰብ፣ ችሎታን መጥላት፣ ስህተትህን እንደ ማንነትህ ማየት። ይህ ሁሉ በዝምታና በጊዜ ሂደት የሚፈጠር ችግር ነው። ራስን መናቅ እንዴት ይጀምራል? በተደጋጋሚ ከሌሎች ጋር ራስህን ስታነጻጽር፣ በተደጋጋሚ ከሰዎች አትችልም የሚል ቃል ሲበዛ፣ ስትሞክር ነገሮች ሲከሽፉ፣ ውጤትን ከራስህ ስትነጥል፣ እንዲሁ በቀስታ የውስጥ ድምፅ ይቀየራል። እኔ አልችልም፣ እኔ አይገባኝም፣ እኔ ምንም አይደለሁም ትላለህ። የእነዚህም ነገሮች ምልክታቸው ስኬት ሲመጣ መፍራት፣ እድል ሲመጣ እኔ አይገባኝም ማለት፣ ራስን ማነሳሳት አለመቻል፣ ከመሞከር ከመጀመር በፊት መተው። ሰው ራሱን ሲንቅ ነገሮችን ከመሞከር በፊት ራሱን ያጣል። እንደ መፍትሄም ራስን መናቅ ተማርክ፣ ራስን መቀበልን መማር ትችላለህ። የውስጥ ንግግርህን ተመልከት። ስህተት ትምህርት እንጂ ማንነት አይደለም። ትንሽ ድልህን አትናቅ። እኔ እችላለሁ ማለትን ልምምድ አድርግ። ሌሎች ምን ቢሉ አንተ ራስህን ካልናቅ አልተሸነፍክም። እኔ ምንም አይደለሁም የሚል ሐሳብ እውነት አይደለም፣ የተደጋጋሚ መጎዳት ውጤት እንጂ። ይህ ሐሳብ ማለት ዋጋ እንዳለህ መርሳት፣ ማንነትህን በውጤት መለካት፣ ካልተሳካልህ እኔ አልሆንም ማለት መልመድ የለብህም። ሰው አንድ ነገር ካልተሳካ አልተሳካልኝም ማለት ይከለዋል። ግን እዚህ ላይ እኔ ምንም አይደለሁም ይላል። ይህ ነው ትልቁ ችግር። ይህ ሐሳብ እንዴትስ ይገነባል? በተደጋጋሚ ሲሞክር፣
ሲነጻጸርና እኔ ብቻ ቀርቻለሁ ማለትን ሲጀምር፣ አትችልም የሚል ቃል ሲሰማ፣ ስኬቱ ሲዘገይ፣ እንዲሁ በቀስታ ሐሳቡ ይለዋወጣል። አልቻልኩም፣ አልገባኝም፣ እኔ ምንም አይደለሁም ወደሚል መደምደሚያም ያደርሳል። ይህም ሐሳብ የሚያመጣው ጉዳት መጀመርን እንድትፈራ፣ እድል ሲመጣ መመለስ፣ ለሌሎች ነው ማለት፣ ራስን በዝምታ መቅጣት እንደ መፍትሄ የሚሆን ዘንድ እኔ ምንም አይደለሁም የሚል ሐሳብ ብቻ ነው፣ እውነት አይደለም። ውጤትህ ዋጋህን ሊወክል አይችልም። መውደቅ መጥፋት መሆን የለበትም። መዘግየት በመተው ሊቀየር አይገባም። እስካሁን ካልታየህ ዋጋህ ማለት ዋጋ የለህም አይደለም፣ ገና አልተገለጸልህም እንጂ። ሌላው ወጣቶች የሚያጋጥማቸው ትልቁ ችግር የአእምሮ ጭንቀት ሜንታል ሄልዝ ሲሆን፣ ይህ ችግር ብዙ ጊዜ ይታለፋል። ነገር ግን በጣም ከባድ ነው። ወጣቶች ብቸኝነት ይሰማቸዋል። ቀድሞ እንደተገለጸው ከሌሎች ጋር ራሳቸውን ያነጻጽራሉ። ህይወቴ ለምን እንዲሆነ ይላሉ። ከሌሎች ጋር ራስን ማነጻጸር፣ ራስን ከሌሎች ጋር ማነጻጸር ማሳካት አይደለም፣ ራስን ማሳነስ እንጂ። ራስን ከሌሎች ጋር ስታነጻጽር የራስህ ጉዞ ከሌላ ሰው መድረሻ ጋር ያላቸውን ማየት የለብህም። ያለህን መርሳት፣ የራስህን ኋላ ከሌላው ሰው ፊት ጋር ማነጻጸር በፍጹም አይገባም። ይህ ነገር በተለይ በሶሻል ሚዲያ ላይ ይጨምራል። ሶሻል ሚዲያ ላይ ስኬት ብቻ ይታያል፣ መከራ አይታይም፣ ውድቀት ይሰወራል። አንተ ግን ይህን ታያለህ እና ህይወትህን ከነሱ ጋር ታነጻጽራለህ። ይህ ፍትሃዊ ነው? በፍጹም አይደለም። ራስን ማነጻጸር እንዴት ወደ ችግር ይመራል? እኔ እንደነሱ አይደለሁም፣ እኔ ዘግይቻለሁ፣ ሌሎች ደርሰዋል፣ እኔ ግን አልደረስኩም፣ እኔ ምንም አይደለሁም ወደሚል እነዚህ አስተሳሰቦች በቀስታ ራስን ከመናቅ ሐሳብ ጋር አብረው ኃይልህን ማድከምና መሰወር ይጀምራሉ። እንደ ምልክትም የሌሎችን ስኬት ሲያዩ መጨነቅ፣ እኔ መቼ ነው ብሎ ራስን መጠየቅ፣ የራስን ስኬት ማሳነስ፣ መጀመርን መፍራት፣ ምክንያቱም ሌሎች ይበልጣሉ ብሎ ማሰብ። ራስህን ከሌሎች ጋር በማነጻጸር በምትኩም ከትናንትና ራስ ጋር የዛሬን አንተ መዝን። ስኬትህንም ውድቀትህንም ያጋጠሙህ እንጂ አንተን የማይገልጹ እንደሆኑ ተቀበል። ሁሉም ሰው የራሱ ጊዜ አለው። የራስህ መዘግየት ውድቀት አይደለም። ትንሽ እድገትህን አትናቅ። ሌሎችን ብታይ መንገድህን አትርሳ። የራስህ ጉዞ የራስህ ነውና። ሶሻል ሚዲያ ላይ ሁሉም ደስተኛ ይመስላል። ነገር ግን እውነቱ በውስጣችን ያለው ጭንቀት ነው። ከምታየው ነገር ጋር ሁሉ ራስህን አታመሳስል። ሌላው ትልቁ ችግር አቅጣጫ መጣስ ነው። ብዙ ወጣቶች ይላሉ፣ ምን እንደምፈልግ አላውቅም፣ ምን ልማር፣ ምን ልስራ፣ ህልሜ ምንድን ነው? ሁሉም ሰው በህይወት ጎዳና በፍላጎቱ ነው የሚኖረው ለማለት ያስቸግራል። ብዙዎች ህይወታቸውን ለማሸነፍ በሚፈልጉት ላይ ሳይሆን በሚያስፈልጋቸው ጉዳይ ላይ ሲያተኩሩ እናያለን። ይህም ማለት ቅድሚያ ልንሰጠው የሚገባን ነገር ምን ያስፈልገናል የሚል ሲሆን፣ ትምህርትና ስልጠና ወስደን ራሳችንን ማሻሻል እንዳለብን ሁሉ የምንማረውንም ነገር ለይተን መወሰን አለብን። ይህ ማለት ከዘመኑ ጋር ሊጣጣሙ የሚችሉና ጥንካሬያችንን ሊያወጡ የሚችሉ መሆን ይገባቸዋል። የምንሞክራቸው ስራዎች ወደ ህልማችን ሊገፈትሩን የሚችሉ መሆን ሲጠበቅባቸው፣ ህልማችንም ያለንበትን ደረጃ ለክቶ በጊዜ ሊደረስበት የሚችል ተጨባጭና ተለይቶ ሊቀመጥ የሚችል መሆን ይጠበቅበታል። አቅጣጫ ካልነበረ ጉዞ ይጨነቃል። ይህ ሐሳብ የሚያመጣው ጉዳት መጀመርን መፍራት፣ ሌሎች ይበልጣሉ ብሎ ማሰብ፣ ራስን በቀስታ ማነሳሳት፣ የራስን ችሎታ መደበቅ፣ እድል ሲመጣ መራቅ። ሰው ሌሎችን ሲያከብር ነገር ግን ራሱን ሲያሳንስ ራሱን ከጨዋታው ያወጣል። እንደ መጨረሻ ሐሳብ ወጣት መሆን ቀላል አይደለም፣ ግን ተስፋ አለ። አንተ ብቻ አይደለም። ይህ ቪዲዮ ከልብህ ከተመለከት አስተያየት ላይ ጻፍ። ለአንተ ትልቁ ችግር ምንድን ነው? ቻናሉን ሰብስክራይብ በማድረግ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።